ሰዎች የሚሰጡ ኢሜጅ አንተ ፕሮጀክት የምታደርገውን ነገር ነው ሁሉ ጊዜ ማለት ነው አንዳንድ ጊዜ አስበህበት ይሆናል ልክ እንዳልከው እንደዚህ አይነት ኢሜጅ እንዲኖረኝ ፈልጋለሁ እንደዚህ አይነት አለባበስ ለብሳለሁ እንደዚህ አይነት አነጋገር ይኖረኛል እንደዚህ አይነት ሙዚቃ ሰራለሁ ብለህ የምትመርጠው አንዳንዴ ደግሞ ሳታስበው ጀስት የሆነ ይሄ አስበህበት ሳይሆን በቃ ሰዎች እንደዚህ አይነት ነገር እንደዚህ አይነት ኢሜጅ ይስጡ ብለህ አስበህበት ካልኩሌት አድርገህ ሳይሆን በፍላጎት እየሰራ አንዳንዴ የሆነ አይነት ኢሜጅ ኖሮ ሪያላይዝ ታደርገዋለህ እኔ ሁሉ ጊዜ ይሄ ሃነስት የሆነ ሙዚቀኛው ደግሞ ስቶሪ ቴለር የሚለው ነገር ከበፊትም ላይክ ሰዎች እሱ ኢሜጅ እንዲኖራቸው ስለኔ ይፈልግ ነበርና መስራቸው ሙዚቃዎች እርስ በርሳቸው የተቀራረቡ ናቸው ማነሳቸውም ሐሳቦች ልክ እንደዚህ ሪል ላይፍ ላይ ሃፕን ያደረገ ወይ በኔ ወይ በጓደኞቼ ወይ ደግሞ ዊክነስ ያደረኩት የሆነ አይነት ነገር ነው ሁሉ ጊዜ እንዲሆን ፈልገውና እሱ ሞር ሪሌተብል ይሆናል ላይክ ወደ እውነት ስለሚቀርብ ማለት ነው እዛ ይሄ ልጅ ሁሉ ጊዜ የሚያወራው ነገር የሆነ የኛን ይመስላል የኔን ይመስላል የሚል አይነት ፐርስፔክቲቭ እንዲኖር ላይክ ስለ ህልምም ሳወራ ስለ ፍቅርም ሳወራ ስለ መለያየት ስለ መገናኘት ስለ ገንዘብ ስለ ሁሉ ነገር ስናወራ ላይክ የሆነ በተወሰነ መልኩ ኤክስፒሪየንስ ያደረኩትን ነገር ነው ሪፍሌክት ማድረግ የምፈልገው ሰው ላይና እሱ ነገር ቀስ በቀስ ያንን ኢሜጅ ሰጥቶኛል ሃነስት ነው ኦር ደግሞ ሪሌተብል ነገር ነው የሚሰራው ሶ በጣም ኤክስትራ ነገር ሳላረግ ግን የሆነ ኑሯችንን ለመምሰል በመሞከር ውስጥ የሆነ አይነት ኢሜጅ ያገኘው ነውና ወደፊትም ማስቀጥለው እሱ ነው ላይክ ፊል ለፊት የሆነ ሆነስት የሆነ ደፋር የሆኑ ሐሳቦችን ማንሳት ማለት ነው ልክ እንደዚህ ቴሌቪዥን ላይ ስታይ ኦር ደግሞ በሆነ አይነት ፕላትፎርም ብቅ ብለህ የሆነ አይነት ካራክተር ይዘህ ሲያዩ ሁሉ ጊዜ ሪማይንድ የሚያደርጋቸው እሱ ሞመንት ነው ኦር ደግሞ ላይክ ማይንዳቸው ብቻ ላይክ ላንተ የሚሰጡት ኢሜጅ ራሱ ነው የሚሆነው እና ልክ ሌላ አይነት ፐርሶና ለማሳየት ብትሞክር ኦር ደግሞ የሆነ ለየት ያለ ነገር ስትሰራ ምናምን በጣም ክላሽ የሚያደርግባቸው እና እሱ ነገር በጣም የምር ሃፕን ያደርጋል አሁን ትዝታ የሚለው ትራክ ላይ ላይክ በጣም ድራንክ የሆነ ካራክተር ምናምን ነው የምጮተው ምናምን እና እሱ ኢሜጅ በጣም እሱ ሙዚቃ የሚወደው ሰው እንዳለ ልክ እንደዚህ አይነት ፐርስፔክቲቭ አለውና በሌላ አይነት ነገር በሌላ አይነት ስታይል ምናምን ስትመጣ ቻሌንጅ ሊያደርገው ይችላል ግን የሆነ እንደ አርቲስት ሁሌም ኢቮልቭ ማድረግ አለብህ ዋናው ፖይንት አይ ቲንክ ለመፍጠር ኦር ደግሞ ለመስራት የሆነ ደፋር መሆን ይመስለኛል ሰዎች የሆነ አይነት ኢሜጅ ስላንተ ይዘው የሚቀሩት ከዛ የተሻለ ነገር ካለ መስራት ኦር ደግሞ ያኛው መጀመሪያ የሰራው ነገር በነካቸው ልክ አዲስ የሚነካቸው አይነት ነገር ባለማቅረብ ነው በቃ ያኛው ቱ ፓወርፉል ይሆንና እዛ አንተም እዛ ላይ ስታክ ታደርጋለህ እዛ ያንን ነገር ነው ለረጅም ጊዜ ሚልክ ያርክ የምንኖረው ይሄ በጣም ኢሞሽናል የሆነ ሰው አጋጥሞኛል በነገርየው ላይክ የሆነ የምርኔ ታሪክ ነው ላይክ የሆነ ምናምን አይነት ነገር ማለት ነው ሞመንቱ ላይ ምናምን ልክ ሲያየው ምናምን በጣም ፐርሰናሊ ሪሌት አድርጎ ምናምን ከልቡ ያዘነ ሰው ማለት ነው ሲያገኝ ምናምን እንደዚህ ምናምን ተጎርቼ በቃ አዝኜ ምናምን ብሎ ሂስ ሆል ስቶሪ በቃ እንዴት ሀርት ብሮክ እንደነበር ምናምን ያካፈለኝ ሰው አለ ግን ይሄ በጣም ሲሪየስ ሆኖ ላይክ የሆነ የተለየ ነገር አላጋጠመኝም ነገርየውን ከማድነቅና ላይክ የተገለጸበትን መንገድ አፕሪሺየት ከማድረግ ባለፈ ክሬዚ ነገር አጋጥሞኝ አያውቅም ሁላችንም በሆነ አይነት የህይወት አጋጣሚ እዛ ደርሰን መመለስ አለብን የሆነ የትኛውም አይነት ከፍታ ላይ ብትደርስ የሆነ ሰዓት ዝቅ ማለት አይቀርም ያኛውም ዝቅታ ላይ ሆነ የሆነ ሰዓት ከፍ ማለት አይቀርም እያንዳንዱ ሞመንት የሆነ ከልብ ነው ኤክስፒሪየንስ የምታደርገው እሱን የምትረዳው ልክ እነዛ ጊዜያት አሁን ደስታ በለው ሐዘን ወር የተለያዩ ኤክስፒሪየንሶች ካለፉ በኋላ ነው ሪያላይዝ የምታደርጋቸው ሞመንቶቹን ስፔሻሊ በጣም ኢምፓክትፉል የሆኑ ሞመንቶች ካለፉ በኋላ ነው ዋጋቸው የሚገባ ያለፍክባት ሞመንት ከሆነ ጊዜ በኋላ ነው ኦኬ ያን የመሰለ ጥንካሬ ነበረኝ ኦኬ እዚህን ያህል ጠንካራ ነኝ ማለት ነው ብለህ ለአዲስ ነገር እንደዛ ማትሸነፈው ማለት ነው ኤክስፒሪየንስ አድርገህ ስታልፈው ነው አይ ቲንክ የኔ ትልቁ የአርት ግብአት ከሰዎች ጋር ያለኝ ኮንቨርሴሽን እንዳልከው ላይክ ቦታዎች የተለያዩ አይነት ጓደኞች ነው ያሉኝ ምናምንና በሄድክበት ቦታ ለመታዘብ ከሞከርክ የሆነ ብዙ የምትማረው ነገር ይኖራል ማዳመጥ ከቻልክ ደግሞ በጣም ህይወትን የሚለውጡ አይነት ነገሮች መስማት ትችላለህና አርት በራሱ ላይክ የሆነ ስዕል በለው ሚውዚክ በለው ኢን ጀነራል ሁሉ ነገር የሆነ ዲፕሊ ኃይለኛ ኢሞሽን ነው የሚተላለፍበትና ለነሱም ነገር ላይክ ኦፕን ኮንክ ምናምን ተች ትደረጋለህ ታይገንዘብ it's one of my favorite songs like የሆነ ፍቅር የታለች ከወጣ በኋላ በአጭር ጊዜ ጋፕ ውስጥ ሰርተን የለቀቅነው ሙዚቃ እሱ ሙዚቃ ለኛ የስቴጅ ኤክስፒሪየንሳችን ካፕቸር የተደረገበት ቪዲዮም ላይ ካየው ላይክ በፍቅር የታለች ምክንያት የሰራናቸው ስቴጆች ነበሩ እና እነሱ ሞመንቶች ምናምን ካፕቸር አድርገን እንደ ሚሞሪ ነገር ነው ለኛ መለስ ብለን ስናየው ማለት ነው ገንዘብ የሚያወራው ስለ
ላይክ ስለ ሪልነስ ነው ላይክ በቃ የምር የሆነ አሁን ያራዳ ልጅ ምናምን ይባላል ላይክ የሆነ ያራዳ ልጅ ታማኝ ነው ምናምን አይከዳም ላይክ የሆነ ያለውን ያካፍላል ምናምን እና ላይክ ቴክኒካሊ ስለ እንደዚህ አይነት ነገር ነው የሚያወራው የሆነ ገንዘብ ማንነት መቀየር እንደሌለበት ላይክ የሆነ ሰክሰስ በገንዘብ ብቻ እንደማይለካ ፒዩር ማንነትን ዴቨሎፕ ማድረግ የሆነ አይደንቲቲ ምናምን ስለ እንደዚህ አይነት ነገር ነው የሚያወራው እና ላይክ የሆነ የሚሄድና የሚመጣ ነገር ሰው ልጅ መቀየር የለበትም አይነት ሐሳብ ነው ያለው ሶ ይሄንን ተገንዘብ ነው አይዲያው ፖዚቲቭ የሆነ ኢምፓክት ከሌለው ላይክ የሆነ ምንም ጥቅም የለውም የምትወዳቸውን ሰዎች ካሳጣ ገንዘብ ከኮሚኒቲ ከነጠለ መጥፎ ነገር የምታረግበት ከሆነ አደን የሆነ ብሌሲንግ አይደል ነገር ይሁን ግን በፖዚቲቭ ከቀየርከው ብሌሲንግ ነው የሰዎችን ህይወት መቀየር ይችላል ገንዘብ ሰውም ያድናል እኮ ታመመን ሰው ታድንበታለህ ምናምን ሰው ተረዳበታለህና ላይክ የሆነ ቫልዩ አለው ግን ያ ቫልዩ ኔጌቲቭ መሆን መቻል የለበትም ለመጉዳት ሳይሆን ለመጥቀም ነው መዋል ገንዘብ በጣም የሆነ ሶርስ ኦፍ ኢቪል ነው በጣም ብዙ የምናየው ዊክነስ የምናደርገው ነገር ነው ሰዎች ለገንዘብ ሲሉ ነው ብዙ ነገር የሚያደርጉት የሆነ ማጣትም በጣም ገንዘብ ማግኘትም የሆነ ኔጌቲቭ ነገር አላቸው ብቻ አንተ እንደማንነት የምትተረጉምበት መንገድ ይመስለኛል ለውጥ የሚለው ትራክ አይ ቲንክ በብዙ መልኩ የሆነ እኔን በደንብ የሚያሳይ ይመስለኛል ይሄ በቃ የነበረኝን አምቢሽን አሁንም ሰማው በቃ ላይክ ይሄ የሆነ ሬብል የሆነው ማንነቴን በደንብ አይበታለሁ ላይክ የሆነ የራሱን በደንብ የሚያዳምጥ የሚያውቅ ቪዥን ያለው ምናምን እና ሰዎችም ሲሰሙት በቃ ያን አይነት ሞቲቭ ነው የሚሰጣቸው ሁሉ ጊዜ በቃ ናው ዘ ታይም የሚል አይነት ነገር ነው ያለው እሱ ሶንግና እሱ ሙዚቃ ይለይብኛል ለዛም ነው የአልበሙ መጠሪያ የሚያደርጉት ያ ሙዚቃ አሰራ በተወሰነ መልኩ ወደ መልካም ነገር ኢንስፓየር እንዲያደርግ ምኞቴ ነው በጣም የሆነ ወደ ጥፋት ሳይሆን ማለት ነው አንዳንድ ጊዜ ሙሉ በሙሉ የሆነ ፖዚቲቭ የሆነ ነገር አትናገርም አንዳንድ ጊዜ የሆነ አብረህ እዛ ታችኛው ስለ ትዝታ እንዳወራ ነው ማለት ነው ልክ እንደ ትዝታ ታች ወርደ አብረህ ነው መነሳት መቻል ያለበት ያንን ላይፍ የሆነ ኤክስፒሪየንስ አድርገው አይተው ሰምተህ ከተለያዩ ሰዎች ዊክነስ ያደረከው ነገር ስለሆነ በዛ ሌቭል ላይክ ፊል ተደርገ ከዛ ደግሞ ለውጥን ኢንስፓየር ለማድረግ አልበሙ እንደዚህ አይነት ቲም አለው ላይክ ትዝታ ላይክ ሙዚቃዎቹ እያንዳንዳቸው ትርጉም አላቸው ልብ የተሰበረ ሰው ከዛ የሆነ አይነት ቼንጅ ልድረስ ይላል ከዛ የሆነ ህልም አለው ምናምን ከዛ ለውጥ ብሎ ወደ መጨረሻው ሶንግ ይሄዳል ማለት ነውና ለመጨረሻው ቀን ነው የመጨረሻው ሙዚቃ ራሱ የመጨረሻው ቀን ነው የሚለው አልበሙ ከወጣን ከተወሰነ ጊዜ በኋላ ካምፓኒያችን ማቋቋም ነበረብንና የፕሮዳክሽን ካምፓኒያችን እሺ በቃ ወደዛ ስራ ነበረ እንትን ያለ የተለያዩ ማስታወቂያዎች ሚውዚክ ቪዲዮዎች ምናምን እየሰራን ነበረ በመሃል አይ ቲንክ የዮሐናን አይተዋል ታማ እሱ ሚውዚክ ቪዲዮም ሰርተን ነበር ምናምን ብቻ ትንሽ እኔም ዞር ብዬ ቃል ትራቭል ላይ ምናምን ፎከስ ማድረግ ጀመርኩኝ ቀጣይ አልበሜን የዛን ሳሙን ነበረ የተነሰስኩት ምን መምሰል አለበት የሚለው የኔ ቀጣይ ፕሮጀክት ለውጥ ኦዲየንስ ሰብስቦልኛል በጣም ወደ ኦንላይን ልበልልህ እሺ አልፈራም እኔ ልቤ ካለ ይበቃል እውነት ነው ክብሬ ከነዋይ ይልቃል ለነጻነቴ የምከፍለው ዋጋ ማለፊያዬ ነው ቃል ቤቴን ፍለጋ ልቤን ለመረጠች ፍቅርን ለሰጠችኝ ሰላምን ላሳየችኝ ጥበብ ቃል ጋል ግባ ማል የሚል ላይ ነውና እሱ ላይን ኢቶክስ አባውት ላይክ የሆነ ሁሉ ነገር ላደረግችልህ ጥበብ ወይ ደግሞ ሁሉ ነገር ለሰጠች ጥበብ የገባውን ቃል እንዳትረሳ አይነት ነገር ነው እና ስለሷ ቃል ነው የሚያወራው እና ነገ ስለሚደርስባት ስኬት በለው ተስፋ በለው ሰላም በለው ስለሷ ነው የሚያወራውና እሱን ሶንግ ሰራን ከዛ በኋላ ምን አይነት ቲም እንዳለው አወቅን ማለት ነው ኦኬ ምን ይላል መሰለ ግጥሙ ቢወርሰው ጽልመቱ መንገዴን በክፉ ያነሱ ስሜን መስሏቸው ያላየሁት ሁሉን ያለፍኩት ጋሻ አርጌ ቃሉን ፈቅዶልን በልምርጫ ነው ድል ዕጣ ፋንታ የበረታው ያመነበት ቃሉ እንደሚረታ ጤና ይስጥን ሰላም ካለ ፍቅር አዲስ ስጦታ ትደርሳለህ ከቃል ቤት እምነት ካበረታ እና ቃል በጣም መሰረታዊ ነገር ነው በጣም ዲቴይል የሆነ ነገር ነው እና ራስን ከምታናግርበት ይጀምራል ከዛ በዙሪያ ያሉትን ሰዎች ከዛ
እያደገ ይሄዳል። ልክ ደግሞ እንደዚህ በተወሰነ መልኩ ልክ እንደኔና እንዳንተ ሰዎች ኢንፍሉዌንስ ማድረግ የሚችሉ አይነት ሰዎች ደግሞ ሲሆን የቃል ጉልበት የዛን ያህል ከፍ ይላል። ምክንያቱም ብዙ ሰው ነው የምትነካውና ይሄ በቻልኩ አቅም ፖዚቲቭ ቢሆን ብትጠነቀቅለት የምትናገረውን ነገር ምክንያቱም ብዙ ሰው ጋር ስለሚደርስ ማለት ነው። አንዴ ለገባው ቃል መክፈል ያለብህን ነገር ሁሉ መክፈል አለብህ እና ይባላል የሆነ ሽልማቱ በከፈልከው ዋጋ ልክ ነው ይባላል እና የምከፍለው ሁሉ ነገር ለዛች ቃል ከሆነ መድረስ አይቀርም። ራስን የምታወራበት መንገድ በጣም ኢምፖርታንት ነው። በጣም ስርስር አድርጎ ቁጭ ያደርጋል። አልችልም እንድትል የሚያደርግህ እሱ የሆነ እኔ ትሩሊ ይሄን የጥበብ ስራ ላይ ከልቤ ነው የምወስደው እውነት ለመናገር ስፔሻሊ በእኔ ታሪኮች እኔ በምናገረው ነገር አንድም ሰው መለወጥ ብችል አንድ ሰው ኢንስፓየር ማድረግ ብችል ብቻዬን አይደለሁም የሚለውን ስሜት ማጋባት ብችል ደስተኛ ነኝ።